እናቴ ኢየሱስ ስም ብርሃን። እሺ ደሙ ድምጿ ተሰክቷል። አንተ እኔ ጉዲ በቃ ይቅርብን። ካሜራው ማና እናቴ ምንድነው አሞሻል? እኔ ምን ይላል? በጣም ተኩሳለች። ማዬ አትሽ ማነች? ፍቅር ተወጃታለሽ? በደንብ አድርገሽ? እኔነት ቤተሰቦች ይሄን መሰለሽ ልጅ እያለቻት እንግዲህ ያው እየሰማችሁ ነው። እዛ ነው እንግዲህ አሁን ልጅ ፊት ማውራት አያስፈልግም። በርግጥ ግን ያው እናንተ እንድታውቁ ብዬ ነውና ፍቅር ትመጣለች። እሺ እሺ ፍቅር ጋር እንሄዳለን። እናትሽ ጋር ከተገናኛችሁ ቆያችሁ? መታ ጠይቃሽ አታውቅም? ምንም ጮክ በይና እስቲ አውሪሲ ጮክ። እኔን እሺ ያው ድምጿ ትንሽ ቤተሰብ ትንሽ ስላመማት ነው እኔም እያስጨነቅኳት ነውና በርግጥ ይሄ ነገር ትንሽ ተገቢ አይደለም ልጅን በዚህ ልክ ማስጨነቅ። ግን ያው እናንተ እውነታውን ማወቅ ስላለባችሁ ትፈልገዋለች የሩታ መሰቃየት ቡዜ በደንብ ትፈልገዋለች። አሳምሬ ትፈልገዋለች። አልታወቀብሽም እንጂ የሩታን ስቃይ ቡዜ ትፈልገዋለች። ባትፈልጊው ላንቺ ቀላል ነው መንገር ለማስያዝ የወንድምሽን ህይወት ፈር ለማስያዝ ላንቺ ቀላል ነው ቡዜ። ግን አይደለም ጋሽዬ ጣልቃ ሊገቡ ይገባል። ጋሽዬ እጆት ሊከቱ ይገባል። ምክንያቱም ጋሽዬኛ የምናቃቸው የአብርሃምን አባት ለአገር ስመጥር የሆኑ ለአገር ሽምግልና ለብዙ ነገር የሚታሰቡና የሚታጩ አባት ትልቅ አባት እንደሆኑ ነው የምናቀው። ዛሬ ግን በርሶ በልጆት ላይ ግን ይሄ ሁሉ እየተከናወነ ባለው ነገር ላይ ግን ለምን ዝም እንዳሉ እኛ አልገባንም። ምክንያቱም ሰላም ውድና የተከበራችሁ የኔ እንቁ ቤተሰቦች እንደምን አላችሁልኝ? ፈጣሪ ይመስገን። ሁላችሁም በአገር ውስጥ በውጭም ያላችሁ የኔ ውድ ቤተሰቦች የኔ ተከታዮች ሁላችሁንም ይሄን ቪዲዮ ዛሬ ሲጀምሩ ላይክ ሰብስክራይብ በማድረግ ጀምሩት። የኔ ቤተሰቦች ዛሬ ትንሽ ድምጼን ቀንሻለሁ። ያለሁት የነ ፍቅር እናትና አባት ግቢ ውስጥ ነው ያለሁትና ዛሬ እዚህ የተገኘሁበት ቤተሰቦች ዋነኛው ምክንያት ምንድነው? እንግዲህ እንደምታውቁት እኔ ከሩታ ጋር እየደከምኩኝ ለሩታ ህይወት መሳካትና ሩታ ብቸኝነቷን ለመግፋትና ከባሏ ከአብርሃም ጭምር ብዙ ነገር በደል እየደረሰባት ያለ ሲሪ በዚህ ሰዓት ምናልባት የተሳሳችው ስህተት ሊኖር ይችላል። ሩታ ግን እኔ እንደግሌ እንደራሴ ግን ሩታ ከደረሰብኝ ሰው እያደንኩኝ ዋጋቸውን ከመስጠት ወደ ኋላ አይደለም። ማዋረድ ያለብኝ አዋርዳለሁ፣ ማክበር ያለብኝ አከብራለሁ። በቃ ምክንያቱም እኔ ሩታ እህቴ ነች። በሩታ በኩል የመጣብኝ ማንንም ሰው ከመናገር ማስቀየም ካለብኝ እስከ ማስቀየም ድረስ ማስቆም ያለብኝ እስከ ማስቆም ድረስ ሜድ እስካለብኝ ልክ ይሄዳለሁ። ምክንያቱም ማንንም በሷ እንዲመጣብኝ ስለማልፈልግ ማለት ነው ቤተሰቦች። ስለዚህ ዛሬ የመጣሁበት ምክንያት ምንም እንደማያውቅ እንደ አንድ ፍሬ እንደ ሕፃን ልጅ ፍቅር ሩታ ላይ ተደረባ ሩታ የልጅ እናት እቺ ምንም የማታውቅ አይነት ነገር ነው እየተጫወቱ ያሉትና እኔ መጀመሪያ የራስሽን ህይወት በቅጡ ፍቅር ተብዬ የራስሽን ህይወት በቅጡ ማለት ነው ሳትመሪ የራስሽን ህይወት ይገዛ የወለድሻት አመጣሽ የወለድሻት ልጅሽን በቅጡ እንኳን ሕክምና እንደሚያስፈልጋት ደርሰንበታል። ቤት ነው ያለነው። ቤተሰብም ጋር ጥሩ ነገር እንደሌለ አውቀናል። እህትሽን አስቸግረን ማወቅ ስላለባት ሁሉንም ነገር ተባብራናለች። እግዚአብሔር ያክብራት። የግቢ ውስጥ ነው ሁሉም ያሉትና ቤተሰቦች አሁን ዛሬ ዋነኛው ነገር ምንድነው? ፍቅር ልጇን ታማለች። እሷን መጠየቅ ስላለብን ይሄ ሁሉ ነገር ግን ከጀርባዋ እያለ የሩታን ህይወት ለመበጥበጥ ለምን እንደተፈለገ አልገባኝ። ከዚህ በፊት ፕራንክ ነው ተነጋገረን ሲሉ ነበር። አሁን ግን ፕራንክ ነው ሊሉ የሚችሉት ነገር የለም ቤተሰቦች። ስለዚህ ይቅርታ ድምጼን ትንሽ ቀንሽ የማወራችሁ ያው ከጀርባዬ ቤተሰብ ስላለ አስቸግሬም ስለሆነ እንደ ሀገር ልጅም መጠየቅ ስላለብኝ ልጅቷን ጠይቃትም በእግረ መንገድ ያለውን ነገር ቤተሰብም እያፈረም ስለሆነ ጭምር ማለት ነው። ፍቅር እያደረገች ባለችው ነገር ላይ ቤተሰብ አፍሯል። የኔ ቤተሰቦች ትላንትና የሄርሜላን ብልግናና የሄርሜላን ነውረኝነትና የሄርሜላን ጣልቃ ገብነት ለማስቆም ስንጥር ይባስ ብላ ደግሞ ዛሬ እሷ ላይ ተጨምራ ሶስተኛ ሰው ህይወት እየበጠበጠች ነው የሰውን ህይወትና እኔ አሁን መናገር የምፈልገው ነገር ቢኖር እኔ አሁን እሷን ለማሸማቀቅ አይደለም ፍቅርን የመጣሁት።
ምክንያቱም ሩታ ለማሸማቀቅ እየሞከረች ስላለ ደጋግሜ ነግሬያችኋለሁ። ልብ ብላችሁ አዳምጡኝ። ሩታን ለማሸማቀቅ እየሞከረች ስላለ እኔንም እሷን ከማሸማቀቅ ወደኋላ አልልም። ነገር ግን እንደ ወንድ ልጅ ላሸማቀቃት ፈልጌ አይደለም። እኔ አሁን በቃ መጀመሪያ ልጅሽን የወለድሻትን ልጅሽን መተሽ አሳክሚያት። ሕክምና ያስፈልጋታል። ከካሜራ ጀርባ በጣም ብዙ ነገር ነው ዲቴል ገብተን ያየ ነው። ፍቅር ከሰው ህይወት ውጪ፣ በቃ ከአብርሃም ርቀሽ ውጪ፣ ጥንቃቄ አድርጊ፣ ከሩታ ህይወት ውጪ። በቃ መጀመሪያ የወለድሻትን ልጅሽን በአግባቡ መተሽ ልጅሽን የሚያስፈልጋት ሕክምና ምናልባት ሰፖርት አድርገን ማሳከም ካለብን ተባብረን እናሳክማታለን። ምናልባት ያ ችግር ከሆነ ካልሆነ ግን መጀመሪያ ልጅሽን መተሽ አሳክሚ። ልጅሽ ሕክምና ያስፈልጋታል። ሲቀጥል ከሩታ ህይወት ውጪ። በቃ የራስሽን ህይወት በቅጡ መቋቋምና መግራት ያልቻልሽ አንቺ ሰው ላይ ጣልቃ ገብነት። በነገራችን ላይ አንቺ ብዙ ነገር ሰምተናል ስለ አንቺ ማለት ነው። ስለዚህ ከዚህ በኋላ እኔ በሩታ ህይወት እንድትመጪብኝ አልፈልግም። እኔ ከሩታ ጋር ቀልድም ቀልዱ ቁም ነገርም ይሁን ምንም ይሁን እኔ ዛሬ ቤተሰቦች እንግዲህ ቤተሰብን ባቸውንም ይቀጥላል። በቃ ምክንያቱም ሩታን ተዋት። በቃ አብርሃም ነው፣ አብርሃም ትቷታል፣ ከህይወቷ ወጥቷል አይደል? እሷም አትፈልገውም ከዚህ በኋላ ቢለምናት እግሩ ስር በቃ አብርሃም እግሯ ስር ወድቆ መጥቶ ተንበርክኮ ቢለምናት ሩታ ከዚህ በኋላ አትፈልገው። ነገር ግን እሷን ለማሸማቀቅ በተለያየ መንገድ አብርሃም እየሄደ ነው። ትናንትና በሄርሜላ ሄዷል፣ ዛሬ በፍቅር መጥቷል። እሷን ለማሸማቀቅ የምትመጡ ሴቶች ግን እያንዳንድ የውስጥ ሚስጥራችሁን ገበናችሁን እያወጣኝ አዋርዳችኋለሁ። እኔ በቃ ከሩታ ራስ ካልወረዳችሁ ድረስ እኛ አይመለከተንም እኮ አብርሃም እንደፈለጋችሁ ግን ሩታን ግን እስካልወረዳችሁላት ድረስ ከአይምሮዋ ከጎኗ ካጠገቧ እስካራቃችሁ ድረስ ግን ማለት ነው እኔ ማንኛችሁንም አለቃችሁም። በቃ ተዋት። እሷ ከናንተ ጋር የምትመጠናችሁ ሴት አይደለችም። ሩታ በጣም የምትለይ ጀግና ሴት ነች። በቃ ትናንትና ሲያሰቃያት ቆይቷል። ዛሬ ደግሞ ማለት ነው ይሄው ይበቃል። በቃ ቤተሰብ ስለዚህ ቤተሰብ እኔ እንዴት መናገር እንዳለብኝ አላቅም። ሁላችሁም ግን ጥንቃቄ አድርጉ። በርቼ ይቀመጣል፣ ግፍ ይቀመጣል። እያየን ያለው ነገር በጣም የሚደብር ነገር ነው። ስለ እውነት በጣም ይደብራል። የአብርሃም እኔ እንደ ግል እንደ አንድ ሀገር ልጅ እንደ ቤተሰብ እኔ ለአብርሃም ቤተሰብ መናገር የምፈልገው ነገር አለ። ለአብርሃም ቤተሰብ መናገር የምፈልገው ነገር ምንድነው? እየሆነ ያለው ነገር ልክ አይደለም። ጋሽዬ ጣልቃ ሊገቡ ይገባል። ጋሽዬ እጆትን ሊከቱ ይገባል። ምክንያቱም ጋሽዬ እኛ የምናውቃቸው የአብርሃምን አባት ለአገር ስመጥር የሆኑ ለአገር ሽምግልና ለብዙ ነገር የሚታሰቡና የሚታጩ አባት ትልቅ አባት እንደሆኑ ነው የምናውቀው። ዛሬ ግን በእርሶ በልጆት ላይ ግን ይሄ ሁሉ እየተከናወነ ባለው ነገር ላይ ግን ለምን ዝም እንዳሉ እኛ አልገባንም። ምክንያቱም ይሄ በጣም ትልቅና ከባድ ኢሹ ነው፣ አጀንዳ ነው። ምክንያቱም ዛሬ ለፍቅርና ለጋሽዬ ነው ነጥቤ። ምክንያቱም በቃ ይሄ ነገር ጣልቃ እንዲገቡ ጠይቁታለሁ ጋሽዬ። ምክንያቱም ይቁም በቃ አብርሃም እያደረገ ያለው ነገር ሁላችንም አሳዝኖናል። ስለዚህ ሩታም እየተጎዳች ነው፣ እንድትጎዳ አንፈልግም። ለአንድና ለመጨረሻ ጊዜ መለያየት ካለባቸው ቤተሰብ ባወቀበት መንገድ እንዲፋቱልን እንፈልጋለን። ካልሆነ ግን ሩታን ግን ለኛ ተዋት። በቃ በሩታ ይመጣብን ሰው ግን ካሁን በኋላ እኛ መጨረሻ ደረጃ ላይ ሊከቱን ስለሚችሉ ለጋሺ ለርሶ ነው ይሄን ነገር ጥያቄ መጠየቅ የምፈልገው ማለት ነውና ስለዚህ ሌላውን ነገር እኛ እንወጣዋለን። ግን እርሶ ግን እንደ አንድ አባት ግን በሽምግልናም ገብተው ለእርሶ በጣም ቀላል ነገር ነው። ምክንያቱም ብዙ ነገር ሲያደርጉ እንደ ወጣት እኔ ያየሁትም ነገር ስላለ ብዙ ነገር ሲፈቱ ልባት ሲሰጡ አይተናልና ዛሬ ግን ይሄ ነገር ለምንድን ነው እዚህ ድረስ ስር እየሰደደ አንድ ሴት ልጅ እየተጎዳች ያለችው? በዚህ ምክንያት አብርሃም ጫፍ ወጥ እየረገጠ ነው። አብርሃም በቃ ጋሺ እርሶ እያሉ ወጥ እየረገጠ ነው አብርሃም። በቃ ከዚህ በላይ ምንም ነገር በደል ሊያደርግ አይችልም። ምንም ነገር ሩታ እኮ ቤተሰብ አላት። ሩታ እኮ እህት አላት። ሩታ እኮ ወንድሞች አሏት። እኛ ወንድሞች አናል እንዴ? በቃ አብርሃም ምንም አይመጣብኝም አይነት ነገር ነው እያራመደባትም ጭምር ያለው ማለት ነው። ስለዚህ ማለት ነው እኔ የመጨረሻ ነገር መናገር የምፈልገው ዛሬ የመጣሁበት ዋነኛ ነጥብ ምንድነው? ለፍቅር ቤተሰብ የመጨረሻ ማስጠንቀቂያ ነው። ከዛ ለአብርሃም ደግሞ ቤተሰብ በቃ ምክንያቱም ያቺ ዜነች በቃ ይሄን ነገር መፍታት አቅቷት አይደለም፣ ትፈልገዋለች። የሩታ መሰቃየት ቡዜ በደንብ ትፈልጊዋለሽ፣ አሳምሬ ትፈልጊዋለሽ። አልታወቀብሽም እንጂ የሩታን ስቃይ ቡዜ ትፈልጊዋለሽ።
ባትፈልጊው ላንቺ ቀላል ነው መንገድ ለማስያዝ የወንድምሽን ህይወት ፈር ለማስያዝ ላንቺ ቀላል ነው ቡዜ ግንስ ተፈልጊዋለሽ ይሄንን ነገር በቃ አንቺም እባክሽ አትግዷት እሷን አታሰቃያት ከዚህ ውጪ መናገር የምፈልገው ነገር የለም ቤተሰቦቼ ሁላችሁንም በያላችሁበት ሰላማችሁን ያብዛልኝ ሙስሊሞችም ክርስቲያኖችም ፕሮቴስታንቶችም ሁላችሁም በየእምነታችሁ ይሄን ቪዲዮ ያያችሁ ያላችሁ ከጎኔ እንድትሆኑ ነው የምፈልገው ምክንያቱም ትላንትና የከፈለችበት ዋጋ ስላለ ሩታ ህይወቷን ተባብረን እናግዛት ከጎኗ እንሁን አትሸማቀቅ ቀና ተበል ነው ማለት የምፈልገው በጣም ተጭኜ በጣም ፑሽ አድርጌ ከሩታ ጋር ያለኝ ቁርኝነት ቤተሰብ ስለሚያቅ ጭምር አስገድጄ ነው ለአንድና ለመጨረሻ ጊዜ ሊያመማትም ቢሆን ህፃኗን ኦዲየንስ ማወቅ አለበት ኦዲየንስ ማየት አለበት ቤተሰቦች ብዬ እንግዲህ ህፃኗን ያው እንደምንም አስነስተው ያመጣሉ ቤተሰቦች እንጠብቃለን ሁላችሁም ሙስሊሞችን ክርስቲያኖችን ፕሮቴስታንቶችን ባላችሁበት እግዚአብሔር ያክብርልኝ አላህ ያክብርልኝ ማለት የምፈልገውና ዛሬ እንግዲህ ማወቅ አለባችሁ እንግዲህ ይቀጥላል እንዴት ነሽልኝ ደህና ነሽ አማን ነው ነጠላ ለብሰሻል በዓል ስለሆነ ነው የኔ ወድ ተሻለሽ አልተሻለሽም አይደል እናትሽ ማነች እናቴ ፍቅር ተወጃታለሽ በደንብ አድርገሽ የኔ እናት ቤተሰቦች ይሄን መሰለሽ ልጅ እያለቻት እንግዲህ ያው እየሰማችሁ ነው እዛ ነው እንግዲህ አሁን ልጅ ፊት ማውራት አያስፈልግም በርግጥ ግን ያው እናንተ እንድታውቁ ብዬ ነውና ፍቅር ትመጣለች እሺ ነው እሺ ፍቅር ጋር እንሄዳለን እናትሽ ጋር ከተገናኛችሁ ቆያችሁ መታ ጠይቃሽ አታውቅም ምንም ጮክ በይና እስቲ አውሪሲ ጮክ እኔን እሺ ያው ድምጿ ትንሽ ቤተሰብ ትንሽ ስላመማት ነው እኔም እያስጨነቅኳት ነውና በርግጥ ይሄ ነገር ትንሽ ተገቢ አይደለም ልጅን በዚህ ልክ ማስጨነቅ ግን ያው እናንተ እውነታውን ማወቅ ስላለባችሁ ነው ቤተሰብና እኔም ትንሽ ስሜታዊ ሆኛለሁ እና በቃ ይኑት ግቢሽ እናቴ በቃ መጣለሁ እሺ እዚህ ጋር የሆነ ካሜራ አለ የሆነ ነገር እንትን እያልን ነው እሱን ጨርሰን እንመጣለን ከዛ ፍቅር ጋር ነው የምንሄደው እሺ እናትሽ ጋር እሺ ከብርቱካን ደግሞ ያመጣልሻለሁ እሺ እኔ እናት ቁርጥ እናቷ ነው ትመስለው አንተ ፍቅር ነህ ይዋት እስቲ እኔ እናት ደግሞ አሟታል እህቷን በጣም ቤተሰብ አስጨንቂያት ነው ታላቋን ያው ያለውን ነገር ስለምታውቅ ለኔ ተቀመኛል ብዬ ነው ይሄን መረጃ እንትን ትለኛ ያልኩትና ትንሽ ማሟታል ቤተሰብ ለእናንተ ብዬ ነው ይሄን መረጃ እንትን ያልኩትና እኔውት እኔን እሺ እናቴ እሺ ደሙ ድምጿ ተሰክቷል አንተ እኔ ጉዲ በቃ ይቅርብን ካሜራው ማና እናቴ ምንድነው አሞሻል እኔ መመኝ ወዲ ጉዲ አንተ በጣም ተሰኩሳለች ማዬ እናቴ ኢየሱስ ክርስቶስ እማ እናቴ እኔ ጉዲ ፈጥራ እናቴ በኢየሱስ ስም